በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ በክብር የተመላች በእያንዳንዱ ፍጥረት በሚታየውና በሚዳሰሰው በሚሸተውና በሚያውደው ፍጥረት ሁሉ ላይ የፈጣሪነት አሻራና ምስጋና ያለ አምላካችን ሆይ እናመሰግንሃለን። ካፈር ያበጀህን፣ በስተንፋስህ ከጭቃነት ያነሳህን፣ በመልክህና በምሳሌ ፈጥረ በዚህ ምድር ላይ ትልቅ ፍጡራን ያደረግከን ጌታ አሁንም ምስጋና ላንተ ይሁን። ውክልና በሌለው ስልጣን የምትኖር ለእኛ ለባሪያዎች ደግሞ ምድርን ግዟት ብለህ ውክልና የሰጠህን የገዢዎች ገዢ በመኳንንት የምትፈርድ ከፍ ባሉት ላይም ከፍ ያልከው ንጉሣችን ሆይ አምልኮ ላንተ ብቻ ይሁን። የቸርነት ንጉሥ በምልአት የምትገዛ ጌታ ለጌትነት ዳርቻ የሌለ የማታዝበትም ዘመን የሌለ በሁሉ ቦታ በሁሉ ጊዜ ያው የሆንክ ሁኔታዎች የማይገድቡ ዘመናትን የምትለውጥ ስፍራን የምትገዛ ሁኔታንም በቁጥጥር ስር የምታውል አምላካችን ሆይ ለዘመን የሚተርፍ ለምድሪቱ የሚተርፍ በረከት ካንተ እንድንቀበል እንማልድሃለን። እኛንም ሕይወታችንንም መንገዳችንንም ራእያችንንም የቀረው ዘመናችንን ሁሉ ለምናምንህ ጌታ ለአንተ አደራ እንሰጣለን። ጊዜና ሰዓት ሁሉ ያደላደልክልን የጸጋ ሁሉ አምላክ በሰማይና በምድር ላንተ ታላቅ ምስጋና የከበረም ቅኔ ከፍ ያለ አምልኮ ይሆንልህ። እግዚአብሔር ሆይ አንተ በዙፋን አለ፣ አንተ በክብር አለ፣ አንተ በሕልውና አለ፣ አንተ በአሰራር ምስጢር ባሰጣትም ችሮታ አለ። ጻድቅ አባት ሆይ እግዚአብሔር አለ ብለን እንድናርፍ፣ እግዚአብሔር አለ ብለን በቅዱስ ፍርሃት ውስጥም እንድንሆን፣ እግዚአብሔር አለ ብለን አንተን እያየን የምድራችንን ሩጫ በትዕግሥት እንድንሮጥ ጌታ ሆይ እባክህ አግዘን። ሁሉን የምትይዝ ጌታ ሆይ መናገርህ አይደለም መኖርህ መልሳችን የሆነ አይደለም መምከርህ አይደለም መገሰጽህ ሕልውና ብቻ ዕረፍታችን ነውና እናመሰግንሃለን። ምሕረት ቸርነትህን ከገበታ ይልቅ ያሰፋሃልን አምላክ ሆይ ብሩክ ስምህ የተመሰገነ ይሁን። ዛሬም ተስፋ ሳትቆርጥብን በቀን ላይ ቀን ስለ ጨመርክልን ያቆመን ምሕረትህ ያኖረን ያ ቸርነትህ ይወደስ። መደነቅ መመስገን መወደስ መቀደስ ክብር የሆነ የዘላለም ቅዱስ በማይጠወለግ ውበት የምትኖር መቅደስ የጸና በአደባባዮች ጨለማ የሌለብህ በሁልጊዜ ብርሃን የምትኖር አምላካችን ሆይ ከልብ እናመሰግንሃለን። ባሪያዎች አንተን እናምን ዘንድ የእምነት ልቦናን ስጠን፣ እንከተል ዘንድ ጌታ ሆይ የእምነት ጭከና ለባሪያዎች አስጨክነን። ሁሉን ትተን አንተን መከተል እንዲሆንልን ከምርጫዎቻችን ይልቅ ምርጫችን አንተ፣ ከውዶቻችን ሁሉ ይልቅ ውዳችን አንተ እንድትሆንልን በልባችን በውስጣችን በነፍሳችን ሁሉ የከበርከው የገነንከው የነገስከው አንተ ብቻ እንድትሆን በሕይወት መንገዳችን ሁሉ ፈተና ትግላችን አንሶ አንተ ግን ልቀህ እንድትታየን ቅዱስ አባት ሆይ እንለምንሃለን። ሰውን የምትወድ ኤልሻዳይ ስለ ረዳሃንና ስላገዝከን ስለ መራሃንና ስለ ደገፍከን ለዚህ ደርሰናልና ከጉዳያችን ስለምትልቅ ከሚያሳስበንም ይልቅ ኃያል ስለሆንክ ካተረፍነውም በላይ ተርፍ ስለሆንክ ከሚያስደስተንም በላይ ደስታችን ስለሆንክ ጌታ ሆይ ምን እንላለን? ብቻ ተመስገን። ባሪያዎች አንተን መጠበቅ እንዳይደክመን፣ ተስፋችን እንዳይዝልብን፣ እምነታችን እንዳይቀዘቅዝብን፣ ፍቅራችን እንዳይራቆትብን በስምህ ደግፈን። የሚረዳውን ጸጋህን ወደ ባሪያዎች እንድትልክ እናመልክህ እናመሰግንህ ዘንድ
ከሁኔታዎች በላይ እንድትረዳን እንለምንሃለን። ብርሃን የለበስክ በዙፋን ስንቱን ደካማ ስንቱን ባካና ስንቱን ልፍስፍስ ስንቱን ቀን የከዳውን የተቀበልክ ሰው ያደረግ ታሪክ የለወጥክ አምላክ ወትሮም ልማድህ ደካማን ማፍቀር ለኃጢአተኛ ሞገስ መስጠት የተፈረደበትን በነፃ መልቀቅ ነውና ሚዛን ልዩ ስለሆነ እግዚአብሔር ሆይ እናመሰግንሃለን። ጌታ ሆይ እኛ ራሳችንን በወደድንበት መጠን አይደለም በልዩ ፍቅር ስለወደድከን እንሰማ ዘንድ ስለ አንተም እንናገር ዘንድ ስለ ረዳህን ጌታ ሆይ እናመሰግንሃለን። አንተን መጠበቅ ዋጋ አለውና አንተን መጠበቅ መልስ አለውና ለታገሰ ጉልበት ለሰጠኸው ለቻለ ተስፋ ላደረገ አንተን መጠበቅ ፍጻሜው ያምራልና ያቃተንን እንደ ቸርነትህ የሕይወትን ትዕግሥት እንድትሰጠን በሁሉ ተስፋ ማድረግን እንድታድለን ጠይቀሃለን። በሰማይ ያለህ አባታችን ሆይ ሕልውናህን በብዙ ነገር ተረድተናልና ቤታችንን ስላቀና መንገዳችንን ስላሳመርክ አንተን የምናውቅበት ዘመን ስለሰጠህን ፍላጎታችንን በበረከትህና በምሕረትህ መልስ ስለሰጠህበት እናመሰግንሃለን። በአንዱ ልጅህ በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ላንተ ይገባሃል። ከእርሱ ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ